አባይ ውሃ ላይ አሁን ሰሞኑን በሰፊው ያነጋገር ያለ ጉዳይ ያልሆነ ስዕል እንዳይፈጠር መጠንቀቅ ያስፈልገናል። ማለት ነገ ተነገ ወዲያ ከግብጽ ከሱዳን ጋር የምንዋጋ የሚመስለው ሰው ካለ ይሄ ተሳሳተ ነው የሚመስለው። የሚያዋጋ ነገር የለም። እኛ የግብጽን መሰረታዊ ጥቅም የሚጎዳ ነገር አልሰራንም። እኛ ያልኛለነው የናይል ውሃ የሁላችንም ሀብት ነው። የሁላችንም ሀብት ስለሆነ ሁላችንም በእኩልነት እንጠቀምበት። ሳይንሳዊ በሆነ መንገድ ከተጠቀምንበት ደግሞ ለሁላችንም ይበቃል። ስለዚህ ተግባብተን ተስማምተን እንጠቀምበት ነው ያልነው። ከዚህ በፊት እንደነበረው ግብጽና ሱዳን ብቻቸውን የሚጠቀሙበት እንደ ኢትዮጵያ ያሉት ደግሞ የበይ ተመልካች የሚሆኑበት ሂደት ግን ይሄ ሊቀጥል አይችልም። የሚያዛልቅ ፖሊሲ አይደለም። የሚያዛልቅ ፖሊሲ ያልሆነበት ምክንያት ከዚህ በፊት ይደረግ የነበረው የምታውቁት ነው። አንደኛ ኢትዮጵያ በትርምስ ማዕበል ውስጥ ስለነበረች ወደ ልማት ፊቷን ልታዞር የምትችልበት እድል አልነበረም። ሁለተኛ ወደ ልማት ፊቷን ብታዞርም በናይል ወይም በአባይ ጉዳይ ላይ ግድብ ለመስራት ለምሳሌ የውጭ እርዳታና ብድር ያስፈልጋል። የውጭ እርዳታና ብድር ለማግኘት ግብጾች ከነበራቸው ተሰሚነት አኳያ አስቸጋሪና የማይቻል ነው የነበረው። በዚህ መልኩ የውጭ እርዳታ በመገደብ በመዝጋት በአባይ ላይ ምንም አይነት ፕሮጀክት በኢትዮጵያ እንዳይሰራ ማድረግ እንችላለን የሚል ግምት ቢወስዱ ግብጾች አልተሳሳቱም በወቅቱ። ይሄ ነገር አሁን ተቀይሯል። በአባይ ላይ የኢትዮጵያን ጥቅም የሚያስጠብቅ ስራ እንዳንሰራ የሚገታን ምንም ኃይል የለም። በራሳችን ገንዘብ ግድብ መስራት እንደምንችል በተግባር አረጋግጠናል። ይሄን በማረጋገጣችን ግን ነገ ተነገ ወዲያ ሄደን እዚህም እዛም ግድብ እንገትራለን ማለት አይደለም። ምን ያደርግልናል? የኢትዮጵያን ጥቅም ለመጠበቅ እንጂ ግብጽን ለማበሳጨት አይደለም። እኛ በአባይ ጉዳይ ላይ መንሰራው ግብጽን ሳናበሳጭ ደግሞ ኢትዮጵያን ጥቅም ማስጠበቅ እንችላለን። ስለዚህ በስምምነት ሰርተን ለመኖር ነው የምንፈልገው። ከግብጾችም ጋር ቢሆን የሚያጣላን ነገር ቢኖር እኛን ንብላ እናንተ ተመልከቱ የሚል ከሆነ ይሄ አስኬድም። በምትኩኛ እያስቀመጠ ያለነው ሁላችንም ተባብረን ተደጋግፈን እንብላ፣ ሁላችንም ተባብረን ተደጋግፈን እንስራ ነው እያልን ያለነው። ይሄ ምን ነውር አለው? የትክክለኛ መንገድ ነው፣ የሰላም መንገድ ነው፣ የጦርነት መንገድ አይደለም። እና እየተከተልን ያለነው የሰላም መንገድ ስለሆነ ከዛሬ ነገ ጦርነት ይቀሰቀሳል የሚል ስጋት ያላቸው ሰዎች ካሉ ተገቢ ያልሆነ ስጋት እንደሆነ ለመግለጽ ነው። በዚህ ምክንያት የሚያኮርፉ የተወሰኑ ግብጻውያን ይኖራሉ ወይ? ሊኖሩ ይችላሉ። በዚህ ምክንያት የሆነ ያልሆነ መግለጫ የሚሰጡ የመንግስት ባለስልጣኖች፣ የግብጽ መንግስት ባለስልጣኖች ይኖራሉ ወይ? ሊኖሩ ይችላሉ። ከዚህ ተነስተው ግብጾች ጦርነት ያውጃሉ ወይ? አይመስለኝም። እኛ ሄደን አንዋጋም ከየትም ቦታ። ከዛ ተንደርድረው መጥተው በአባይ ጉዳይ ላይ ግድብ ስለሰራቸው መጥተን ካልዳመጥናቸው የሚሉም አይመስለኝም። እንደማያስከድ ይገባቸዋል። 21ኛው ክፍለ ዘመን ነው። እንደዚህ አይነት አሰራር እንኳን በ21ኛው ክፍለ ዘመን በ19ኛው ክፍለ ዘመንም የሚያሳማ ተግባር ነው። የግብጽ መሪዎች ይህን ያህል ይሳሳታሉ የሚል ግምት የለኝም። አመሰግናለሁ።